ሰላም እንዴት ናችሁ? ደህና ናችሁ? ዛሬ በዩቲዩብ የከፈታችሁ ወይም ደግሞ ለመክፈት ሀሳብ ያላችሁ ሰዎች በዩቲዩብ ግን ስኬታማ መሆን ለምትፈልጉ እንደዚሁም ደግሞ በዩቲዩብ ክፍያ ለማስጀመር ወይ ተከፋይ ለመሆን ለምትፈልጉ ሰዎች ጠቅለል ያለ ሙሉ መረጃ ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ዩቲዩብ ያልከፈታችሁ ከሆነ ዩቲዩብን ለመክፈት ምን ያስፈልገናል፣ እንደዚሁም እንዴት ደግሞ ከተከፈተ በኋላ ፖሊሲዎቹ፣ ህጎቹ ምን ምንድናቸው፣ ክፍያውስ ለማስፈጸም በምን መንገድ ክፍያ ማስፈጸም እንደሚቻል፣ እንደዚሁም ደግሞ ምን አይነት አሰራር ወይ ቪዲዮዎቹን መልቀቅ እንዳለብን ፕላስ ስለ ታምብኔል ጋር ተያይዞ ታይትል ጋር ተያይዞ በመጨረሻውም ላይ ደግሞ በጣም ለዩቲዩብ ቻናላችን በጣም አደገኛ የሆኑ ኮንቴንቶች ወይ ደግሞ ምን አይነት ደግሞ አፕሎድ ማድረግ የሌለብን ነጥቦቹን ወደ 6 ነጥቦች ይዤላችሁ መጥቻለሁ። ጠቃሚ መረጃ ለምትፈልጉ አሁን ከኔ ጋር መሆን ይቻላል ማለት ነው። በመጀመሪያ ዩቲዩብ ቻናል ካልከፈታችሁ ያልከፈታችሁ ሰዎች ከሆናችሁ በሚገባ ምን ያስፈልገናል? የኢሜል አካውንት ያስፈልገናል። የኢሜል አካውንት ከሌለን አሁኑኑ የኢሜል አካውንት በመክፈት ከዛ ወደ ዩቲዩብ ራሱን የቻለ አፕሊኬሽን በመሄድ ዩቲዩብ ወደ ጉግል ገብተን ዩቲዩብ ላይ ገብተን ዩቲዩብ አካውንቱን መክፈት ይቻላል። እንዴት ነው የሚከፈተው? አንድ በአንድ ራሱን የቻለ ስለ አከፋፈቱ አንድ ቪዲዮ እሰራላችኋለሁ። ዛሬ ጀነራል አይዲያ ለእናንተ ሼር ማድረግ ስለፈለግኩኝ ማለት ነው። ለሁለገብ ነው ግን አንድ በአንድ ርዕሶቹ ላይ የሚሰራ ይሆናል። ዩቲዩብ ቻናል አሁን ከከፈትን በኋላ ዩቲዩብ ቻናሉ ከተከፈተ በኋላ ምን አይነት ህጎችን መከተል አለብን፣ ወይ ደግሞ የዩቲዩብ ቻናል ህግ ወይ ደግሞ ፖሊሶች ምንድናቸው፣ ክፍያን ለማስጀመር ከኛ የሚጠበቅብን ምንድነው፣ መስፈርቶች አሉ። እነዚህም 3 መስፈርቶች ናቸው። ስፔሻሊ ሁለቱን ካሟላን ክፍያ ማስጀመር ይቻላል ማለት ነው። ከ3ቱ ውስጥ አንደኛው ምንድነው? 1000 ሰብስክራይበር ነው ማለት ነው። ሚኒማም በአንድ አመት ውስጥ 1000 ሰብስክራይበር ካገኘን፣ ይሄ ብቻ አይደለም 1000 ሰብስክራይበር እና 4000 ዎች ሃወር ማለት የእይታ ብዛት ተደምሮ ከተለያየ ቪዲዮአችን ተደማምሮ ወደ 4000 ሰዓት ወይ ደግሞ ዎች ሃወር ከሞላ 1000 ሰብስክራይበር እና 4000 ዎች ሃወር በአንድ አመት ውስጥ ማለት ነው። በአንድ አመት ውስጥ ስንል እንግዲህ በ365 ቀናት ውስጥ እነዚህ ሁለቱ መስፈርት ከተሟላ ዩቲዩብ ቻናላችን ያው ወደ YPP ይገባል ወይ ደግሞ ዩቲዩብ ፓርትነር ካምፓኒ ይገባል ወይ ደግሞ ክፍያ ማስጀመር ደረጃ ላይ ይደርሳል ማለት ነው። ይህንን መስፈርቶች ሲሞላ የሚላክልን ከዩቲዩብ ካምፓኒ ራሱ የሚላክልን ኮንግራጁሌሽን ሌተር አለ ማለት ነው። ከሌተሩ በኋላ የሚጠበቁ በርካታ መስፈርቶች አሉ። አንድ በአንድ ዝርዝሩን አሁንም እያንዳንዱ ቻናል ላይ እያንዳንዱ ርዕስ ላይ ቪዲዮ የሚሰራላችሁ ይሆናል ብያለሁ። አሁን ሃይላይቱን ነው የምነግራችሁ። ከ1000 ሰብስክራይበር እና 4000 ዎች ሃወር ከሞላም በኋላ ዩቲዩብ እንኳን ደስ አላችሁ የኮንግራቹሌሽን ሌተር እና ወደ YPP ወይ ደግሞ ዩቲዩብ ፓርትነር አባል እንደሆነ እና ክፍያ እንደምንጀምር ይልክልናል ደብዳቤ። በዛ ደብዳቤ መሰረት የሚከፈት አለ። በምንድን ነው የሚከፍልልን ብትሉኝ፣ አሁን ለምሳሌ እናንተ ሰራተኛ ከሆናችሁ ከሆነ ካምፓኒ እየሰራችሁ ነው ወይ ደግሞ ከሆነ ቢሮ እየሰራችሁ ነው። ግን ደሞዝ ሲደርስ ከየት ነው ብር የምትወስዱት? አብዛኛዎቻችሁ ከንግድ ባንክ ሄዳችሁ ብራችሁን ትወስዳላችሁ። ሌሎች ከአዋሽ ባንክ ሊሆን ይችላል፣ ከዳሽን ባንክ ሊሆን ይችላል፣ ከኦሮሚያ ባንክ ሊሆን ይችላል። ብቻ የምንሰራበት ቦታ ሌላ ሆኖ ብሩ ደግሞ የምንወስደው ከሌላ ቦታ ወይ ደግሞ ከባንክ ነው። ባንኩን የምንከፍተው በራሳችን ስም ይከፈታል። በራሳችን ስም ሲከፈት ያው እንደምታውቁት ይሄ ጉዳይ ላይ ምሳሌ እንዲሆንላችሁ ነው። ምን አለን? አካውንት ነምበር አለን። ባንክ ቤት ስትሄዱ ምንድነው የሚሰጡት? አካውንት ነምበራችሁና መታወቂያችሁን ትሰጣላችሁ። እዛ ውስጥ ባንከሩ ምን አይቶ ነው እናንተ ፎቶ፣ እናንተ አካውንት ነምበርና የእናንተ መታወቂያ አይቶ ያ ወደ
ኦንላይኑ ሲገባ ምን ያክል ብር እንዳላችሁ አይቶ ጠየቃችሁትን ያክል ደግሞ ይሰጣችኋል ማለት ነው። ወደዚህኛው ስንመጣም ደግሞ አሁን ከ1000 ሰብስክራይበር እና 4000 ዎች አወር ካለፈ በኋላ ብር ቆጠራው ይጀምራል። ቪዲዮአችን በታየ ቁጥር ወደ ብር ነው የሚቀየሩ። ብሩ ከየት ነው የሚመጣ ብላችሁ ለአንዳንዶቻችሁ ካልገባችሁ፣ ብር እኛ ቪዲዮ ስናይ ቤታችን ቁጭ ብለን ወይ ግዴታ ዋይፋይ ሊኖር ይገባል ወይ ዳታ ማብራት አለብን። ዞሮ ዞሮ ምን ይቆረጥብናል? ገንዘብ ከእያንዳንዳችን ይቆረጥብናል። ያ ከኛ የሚቆራረጠው ገንዘብ ነው ሄዶ ይሄ ዩቱብ ላይ የሚከማቸው ማለት ነው። ሶ እዛ ጋር ገንዘቡ ምን ይሆናል? 60%ቱ ለዩቲዩብ ቻነል የከፈተው አንተ ወይ አንቺ ከፍተ ከሆነ ለአንተ ወይ ለአንቺ 60%ቱ፣ ለዩቲዩብ ካምፓኒ ደግሞ 40%ቱ ገቢ ይሆናል። ከሰዎች የተቆራረጠ የእይታ ሰዓቱ ደግሞ ከኛ የሚቆራረጠው ብር ሄዶ እዛ ጋር 60% ለሰውየው ወይ ደግሞ ለባለ አካውንት ቻነሉ 40%ቱ ደግሞ ለዩቲዩብ ካምፓኒ የሚገባ ይሆናል። ዙሮ 60%ቱ እኛ እንግዲህ በዶላር ነው የሚቆጥረው። በዶላር ተቆጥሮ ክፍያውን አሁን እንዴት ነው እጃችን ላይ ማድረስ እንደምንችለው ለምንለው ደግሞ መጀመሪያ ልክ ምሳሌ ለመናገር እንደሞከርኩኝ ምንድን ነው የምናደርገው? አድሴንስ አካውንት የሚባል ነገር እንከፍታለን። አድሴንስ አካውንት ማለት ልክ ቅድም ሰራተኛውን ባንክ አካውንት እንደምንከፍተው ደሞዛችን የሚገባበት ማለት ነው። አድሴንስ አካውንት ይባላል። ዩቲዩብ ደሞዛችን የሚያስገባልን ኮንግራጁሌሽን ሌተር ሲልክልን አድሴንስ አካውንት እንድንከፍት ይጋብዘናል። ሌተሩ ሲላክልን በነገራችን ላይ የፖስታ ሳጥን ቁጥር የግላችን ሊሆን ይችላል፣ የከተማ ሊሆን ይችላል። ከእንደገና ፖስታ ሳጥን ቁጥር አድሴንስ አካውንት ስትሞሉ ስማችሁን ይጠይቃል፣ ባክግራውንዳችሁን ይጠይቃል። በዛ ላይ የምትሞሉት አንድ ነገር ምን አለ? ፒኦ ቦክስ ግዴታ ይጠይቃል። ፒኦ ቦክስ ስትሞሉ ከእንደገና ምን አይነት ነገር ነው ወደ በፒኦ ቦክሱ የሚላክልን? የመጀመሪያው በኦንላይን ነው ኮንግራጁሌሽን ሌተር የሚላክልን። በዩቲዩብ ቻነላችን ላይ ኮንግራጁሌሽን ብሎ ደብዳቤ ነው የሚለጥፍለት። የሁለተኛው ግን በፖስታ ሳጥን ቁጥር ነው የሚመጣ። በፖስታ ሳጥን ቁጥር የሚመጣው ምንድነው? የአካውንቱ ምስጢር ኮድ አለ። ምስጢር ኮድ የአድሴንስ አካውንታችን ምስጢር ኮድ እኛ ትክክለኛ እኛ መሆናችን ሙሉ መረጃ የተሞላው እኛ መሆናችን ለማረጋገጥና ለሴፍቲ ወይ ደግሞ ለሴኩሪቲ ምን ያደርጋል? ሀክ እንዳይደረግ እኛ እንኳን የዩቲዩብ ቻነላችን በሌላ ሰው የሚታወቅ ከሆነ የምስጢር ኮድ 6 ዲጂት ይላክልናል። እሱ በፖስታ ሳጥን ቁጥር እኛ በአድሴንስ አካውንት ላይ በሞላ ነው መሰረት ወደ አዲስ አበባ ከሆነ አዲስ አበባ፣ ባህር ዳር ከሆነ ባህር ዳር፣ አዋሳ ከሆነ አዋሳ ባለንበት እኛ ፒኦ ቦክሱ ላይ ይገባልናል ማለት ነው። እዛው ፒኦ ቦክስ ቦታ ደግሞ በቁጥሩ መሰረት ሄደን ደብዳቤውን እጃችን ላይ ሲደርስ የሆነ 6 ዲጂት የሚሆን ምስጢር ቁጥር ይኖራል ማለት ነው። በምስጢር ቁጥሩ መሰረት እኛ ክፍት ቦታ አለች እሷ የምትሞላበት እና በተጠየቅነው መሰረት እሱ ምስጢር ኮድ እንሞላለን። ከዛ በኋላ አክቲቭ ሆነ ማለት ነው። አድሴንስ አካውንታችን ምን ሆነ? አክቲቭ ሚንስ ከዚህ በኋላ ደሞዛችን እዛ ላይ ይገባልናል ማለት ነው። ደሞዙ ወይ ደግሞ ብሩ እዛ ላይ ለመግባት አትሊስት የኛ ቪዲዮዎች ወይ ደግሞ የኛ ዩቲዩብ ቻናል ተደማምሮ $100 በላይ መስራት መቻል አለበት። እስከ $100 ካልሆነ አይለቀቅም ብሩ፣ ወደ ቀጣይ ወር ያልፋል። በየወሩ ነው የሚለቀቀው። በነገራችን ላይ በየወሩ ከ21 እስከ 23 ወር ከ21 እስከ 23 በእኛ ማለት ነው፣ በፈረንጆች በ30 እንደ ደሞዝ ይለቀቃል። 100 በላይ ሲሆን ነው የሚለቀቀው። 100 ካልሞላ ወደ ቀጣይ ወር ይተላለፍና አንድ ላይ ደምሮ 100 ከሞላ ይለቃል። አሁንም 100 ካልሞላ ወደ 3ኛ ወርም ሊተላለፍ ይችላል። ዙሮ አንድ $100 ሲሞላ ነው አካውንታችን ላይ አድሴንስ አካውንት ላይ ብሩ ይለቀቃል። አድሴንስ አካውንት ሲሞላ ወይ በንግድ ባንክ ወይ በዳሽን ባንክ እዛ ጋር ባንክ ያስመርጠናል። በዛ መሰረት ባንክ ሄደን የዩቲዩብ እንትኑ ራሱን የቻለ በሐዋላ በር ራሱን የቻለ አለ። በዛ በኩል ክፍያ ማስፈጸም ይቻላል ማለት ነው። ይህም ሆነ ያ ግን
1000 ሰብስክራይበር እና 4000 ዎች አወር ለመግባት አድሴንስ አካውንታችን ከፍተን ዶላር ክፍያውን እጃችን ላይ ለማድረስ ምንድነው የሚያስፈልገን? ጀስት ምርጥ ቫይራል ሊወጣ የሚችል ቪዲዮዎችን መስራት ነው። ኦሪጂናል ቪዲዮ ወይም ደግሞ የራሳችን ቪዲዮ ማለት ነው። ይሄ ማለት ምንድነው? 365 በአንድ አመት ውስጥ 4000 ዎች አወር ወይም ደግሞ 1000 ሰብስክራይበር ብለናል። አንድ በጣም ቫሪያብል ሊወጣ የሚችል ቪዲዮ ከሰራን በነገራችን ላይ በአንድ ሌሊት 1000 ሰብስክራይበር እና 4000 ዎች አወር ማግኘት ይቻላል። አንድ አመት እኮ መጠበቅ ግዴታ እኮ አይደለም። ለጀማሪዎች ገና ፍሬሽ ለሆኑ ቪዲዮ ለመስራት እነዚህ ቪዲዮ ኤዲት ለማድረግ ለሚቸገሩ ሰዎች ነው አንድ አመት ሙሉ የሰጠ እንጂ ይሄ ዩቲዩብ ፖሊሲው በአንድ ሌሊት እኮ ለምሳሌ ዘፈን መውሰድ ይቻላል፣ ወይ ድራማዎች ወይ ደግሞ ፊልሞችን መውሰድ ይቻላል። ሎንግ ፊልም አሁን ቢለቀቅ በአንድ ሌሊት ይጥሳል ይሄንን መስፈርት። አንድ ታዋቂ ዘፋኛውን አንድ ዘፈን ለቆ ቢለቅ በአንድ ሌሊት ውስጥ አይደለም 4000 ዎች አወር 4 ሚሊዮን ዎች አወር ሊያገኝ ይችላል ማለት ነው በአንድ ሌሊት። ሶ ፓወር አለው ማለት ነው። ቪዲዮ ፓወር ስላለው እንደዚህ አይነት የአርት ስራዎች ዘፈኖች ወይ ደግሞ መዝሙሮች ወይ ደግሞ ድራማዎች፣ ፊልሞች ከሆነ በአንድ 1000 ሰብስክራይበር 4000 ዎች አወር በአንድ ሌሊት አይደለም በአንድ ሰዓት ውስጥ ሊገባ ይችላል። ግን እኛ የራሳችን አይዲያ ከሌለን አይዲያ እስከምንፈልግ ድረስ ቪዲዮ ኤዲት እስከምናደርግ ድረስ በቂ ካሜራ ከሌለን በስልክ ነው የምንሰራ ሜይቢ ምናምን። እነሱም አልተናገርኩም በነገራችን ላይ ምን እቃዎች ያስፈልገን የምለው ለዚህ አንድ አመት ተሰጥቶናል። በአንድ አመት ውስጥ ግን ዞሮ 1000 ሰብስክራይበር ነው 4000 ዎች አወር መግባት መቻል አለብን። ለጀማሪ ከሆናችሁ ያው በስልክ እየቀረጻችሁ ዋየርሌስ ማይክ ትንሿ ማይክ አለች። አሁን እኔ የምጠቀምበት ትንሿ ማይክ ወደ ባለ 9K አለች። ዋየርሌስ ማይክ ብላችሁ እዚህ መርካቶ አካባቢ ብትጠይቁ ታገኛላችሁ። ወይ ደግሞ እንደዚሁ በስፒከሩም ለጊዜ መጠቀም ይቻላል፣ ለድምጽ ጥራት ማለት ነው እንጂ ያው በስልካችን እየሰራን ወይ በዋየርሌስ ማይክ እየሰራን በጊዜ ሂደት ደግሞ ተከፋይ ስንሆን ወይ ደግሞ ለውጦች ሲመጡ ያው መደበኛ ካሜራ ወይ ደግሞ ሞር ስማርትፎን መግዛት ይቻላል። ለመጀመሪያ ግን በስልካችሁ ብቻ መጀመር ይቻላል። ቪዲዮአችን ስንሰራ አንደኛ አሁን እኔ እንደሚሰራ አይነት እኔ አሁን ፊቴ አይታይም። ቢኮዝ እኔ አሁን የተቀመጥኩበት ቦታ ማብራቱ ስላልተመቸኝ ነው። እና ማብራት ወይ ደግሞ ስቱዲዮ እየሰራው ነው ገና። ስቱዲዮ ውስጥ ማብራት ሊኖር ይገባል። ቪዲዮ ስንሰራ ደግሞ ራሳችን የምንቀረጽ ከሆነ በጣም ላይቱ ወሳኝ ነው። በደንብ የማንታይ ከሆነ በራሳችን አለመቅረጽ ይሻላል። ወይ ደግሞ እንደዚህ ማስገባት እንደዚህ በኦዲዮ ብቻ አድርገ ነው ሌሎች በስክሪን ላይ የሚታዩ ነገሮችን መጠቀም ይቻላል። ዙሮ ግን የኛ ቪዲዮ ጠቃሚ የሆነ ተፈላጊ የሆነ ሰዎች የሚፈልጉት የሚያስተምር ነገር ወይ የሚያዝናና ነገር ከሆነ በሰዎች የማይታይበት ምክንያት ምንም የለም፣ ይታያል። እንዲታይ ከተፈለገ ግን ድምፅ ጥራት አለ፣ የላይት ቪዲዮ ጥራት አለ፣ የኤዲቲንግ ጥራቶች አሉ። እነዚህ አንድ ላይ ሰብሰብ ተብሎ ለቪዲዮ ጥራቱ ወይ ደግሞ ቪዲዮ ቫይራል እንዲወጣ ወይ ደግሞ እንዳይወጣ ምክንያት ሊሆኑ ይችላሉ ማለት ነው። አይዲያው በራሱ አይዲያው እኛ ምን አይነት አይዲያ እንዳቀረም ይፈለጋል አይፈለገም የምለው ወሳኝ ነው። ምርጥ ርዕስ መምረጥ፣ ምርጥ ርዕስ ከመረጥን በኋላ በራሳችን የምንገባ ከሆነ ባክግራውንዳችን አሪፍ የሆነ እና ላይት ሊኖር ይገባል። ድምጻችን በደንብ የሚሰማ ሊሆን ይገባል። ሌላኛው ደግሞ እንደ አምስተኛ ፖይንት የማስቀምጥላችሁ ቪዲዮ እንደዚህ ሰርተን ከጨረስን በኋላ አንዳንድ ጊዜ አንዳንድ ሰው አሪፍ ቪዲዮ ይሰራልና ታምብኔል ደግሞ የሚባል አለ። ሜይቢ ታምብኔል ምንድን ነው ብላችሁ ላልገባችሁ ሰዎች እዚህ ጋር የምትከታተሉኝ ያው ከዚህ በፊት እየሰራችሁ ያላችሁ ደግሞ ገና አዲስ ልትሆኑ ትችላላችሁ። ያው የምታውቁት ከሆነ ይዝለሉት። ሌሎች አዳዲስ ሆናችሁ ደግሞ ታምብኔል የምንለው እንደ መግቢያ ማለት ነው። መግቢያ ዚስ ሚንስ አንድ ምግብ ቤት ስትገቡ አሁን መጀመሪያ ላይ በሩ ላይ ምን አለ እንትና ወርቅነሽ ወይ ክብነሽ ምግብ ቤት ብለው ተለጥፈዋል አይደለ? አዎ እንደሱ ማለት ነው። የኛ ቪዲዮ ስለምን እንደሚያወራ የቪዲዮዎችን ሀሳብ በአንድ ርዕስ ታይትል አለ፣ እዛው ታይትል እንሰጠዋለን። ስለ ርዕሳችን ስለምን እንደምናወራ ስለምን ትምህርት እንደምናስተላልፍ፣ ድራማ ከሆነ ድራማ፣ ሌላ ከሆነ ሌላ ርዕስ ታይትል እንሰጠዋለን። ታይትል ራሱን የቻለ አሪፍ አድርገን መስጠት አለብን። ታምብኔላችን
ምርጥ መሆን መቻል። ታምብኔል ማለት ታፔላው በሩ ላይ የሚገኘው ደግሞ ወደ ቪዲዮ ሳይገባ በፊት ማንኛውም ሰው ስክሮል እያደረገ ወይ ደግሞ እያየ መጀመሪያው ፊት ለፊት ላይ የሚያገኘው ታምብኔል እንላለን። ታምብኔላችን በሚያምር እጅ ጽሁፍ በራሱን የቻለ ፒክሴብል የሚባል አፕሊኬሽን አለ። በፒክሴብል የሚጻፍ ይሆናል። በዚህ አጋጣሚ ብዙ አፕሊኬሽኖችን አልተናገርኩም። ለእነዚህ አፕሊኬሽኖችን ለእያንዳንዳቸው አንዳንድ ቪዲዮ ስለሚሰራ ነው። በምንድነው እኔ ኤዲት የማደርገው ብትሉ ካይን ማስተር የሚል አፕሊኬሽን አለ። የማትጠቀሙ ሰዎች ካላችሁ ካፕካትም እንዳለ ሆኖ ካይን ማስተር ነው አሁን እየተጠቀምኩ ያለው ማለት ነው። ታምብኔል ደግሞ የሚሰራበት እኔ አሁን ፒክሰብል የሚባል አፕሊኬሽን እየተጠቀምኩ ነው። እነዚህ በፒክሰብል ታምብኔል ይሰራለሁ። ይሄ ታምብኔል ማለት ባነሩ መጀመሪያ ላይ ያለው ማለት ነው። ካይን ማስተር ደግሞ ቪዲዮዎችን አቀነባብራለሁ። አሁን ይሄ ድምጽና እነዚህ ስዕሎች እነዚህ ጽሁፎችን የማቀነባብርበት ማለት ነው። እነዚህ ለኔ ቪዲዮ ጥሩነትና መጥፎነት ምክንያት ሊሆኑ ይችላሉ ማለት ነው። በእያንዳንዱ ነጥቦች ላይ ቪዲዮዎች ይሰራሉ። እስከዛ ሰብስክራይብ በማድረግ እንደምትጠብቁን ተስፋ አረጋለሁኝ። እስካሁን ሰብስክራይብ ካላደረጋችሁ በዚህ አጋጣሚ ሰብስክራይብ አድርጉ። አሁን ደግሞ የሚነግራችሁ ምንድነው በጣም በሾርት ከት ወይ ደግሞ በአጭር ጊዜ ውስጥ የዩቲዩብ ዋይፒፒ ዩቲዩብ ፓርትነር አባል መሆን ፈልጋለሁ ደግሞ ቶሎ ክፍያ መጀመር ፈልጋለሁ ብለን ሌሎች ፋውል መግባት የለብንም። እሱ ምንድነው? አንደኛ ሪዩዝድ ኮንቴንት የሚባል አለ። ሁለተኛ ኮፒራይት የሚባል ነገር አለ። እኔ በሁለቱ በዚህ አጋጣሚ አንድ ጊዜ 4000 ዎች አወር ገብቼ የተቀነስኩበት ደግሞ የተቀነሰብኝ ሁኔታ ስላለ ነው። ከኔ በጣም ትምህርት ታገኛላችሁ ብዬ አስባለሁ። ሪዩዝድ ኮንቴንት ማለት በተደጋጋሚ ኮንቴንት ወይ ደግሞ ሪኢስ አንድ የተጠቀመበት ሰው ወይ ደግሞ እኛ ተጠቅመን በድጋሚ ስንለቅ ወይ ደግሞ ቪዲዮ የኛ ሆኖ ኦዲዮ ደግሞ የሌላ ሰው ከሆነ ለምሳሌ እኔ ቪዲዮ እየጨፈርኩ ነው እንበል ውጪ ላይ እኔ ገጠመኝ ነገር ምንድነው? አንድ ቀን የኔ ብሔር ብሔረሰብ ቀን ላይ የቀረጽኩትና አንድ ቀን ደግሞ አድዋ ድል ተብሎ እንቅስቃሴ ነበርና ዛን ቀን ቪዲዮ ቀጥታ እየወሰድኩ ነበረ። ግን ከስር ምን አለ? ዘፈን አለ። ዘፈኑ የታዋቂ አርቲስቶች ነው። ሰዎቹ ይጨፍራሉ በዘፈኑ። ኦዲዮ የኔ አይደለም፣ ቪዲዮ ግን የራሴ ነው። ከዚህ በፊት አልነበረም፣ አዲስ ቪዲዮ ነው። ስለዚህ ምን ይለኛል መጨረሻ ላይ ሪቫይዝድ ይደረጋል። 4000 ሲንገባ እንደገና የሚያዩ ሰዎች አሉና ሪዩዝድ ኮንቴንት ይላል። ቪዲዮ የራሴ ነው፣ ኦዲዮ ደግሞ የሌላ ሰው ስለሆነ ሪዩዝድ ኮንቴንት ተባልኩኝ ማለት ነው። ሌላ ኮፒራይት የሚባል ነገር አለ። ኮፒራይት ደግሞ ቪዲዮም የሰው ኦዲዮም የሰው ከሆነ ምንም ነገር የራሳችን ትተን የሰው አንስተን አፕሎድ ስናደርግ ወይ ደግሞ ዩቲዩብ ቻናላችን ላይ ስንጭን ቀጥታ ኮፒራይት ነው። ኮፒራይት ሲደጋገም እንደውም ሊዘጋብን ሁላ ይችላል። ህጎቹን ስላላወቅ ነው ደግሞ ህጉን አላወቃችሁም ብለው ሊዘጋብን ሁላ ይችላል። ሪዩዝድ ኮንቴንት ትንሽ ይሻላል። ኮፒራይት ማለት ሙሉ በሙሉ አንድ ሰው ለምሳሌ የሆነ እንደዚህ አይነት ቪዲዮ ለቆ ሊሆን ይችላል፣ ወይ ደግሞ ድራማ ሊሆን ይችላል፣ ወይ ዘፈን ቪዲዮ ሊሆን ይችላል። እሱን አውርደን እንዳለ ብንጭን ኮፒራይት ነው፣ በማስጠንቀቂያ ነው። እንደዛ ነገር ሲደጋገም ይዘጋብናል ማለት ነው። ሪዩዝድ ኮንቴንት ግን ወይ ቪዲዮ የሰው ሆኖ እኛ በድምጻችን የምናስገባ ከሆነ ሪዩዝድ ኮንቴንት ሊሆን ይችላል። ወይ ደግሞ ቪዲዮውን እየቀረጽ ሌሎች ድምጾች ከገቡ ከዚህ በፊት አሁን ለምሳሌ የአንድ አርቲስት ውሰዱ እናንተም የአንድ አርቲስት ዘፈን ተከፍቶ ሰዎች እየጨፈሩበት ነው። ሰዎቹን ቀረጻቸው። ሰዎቹ ከዚህ በፊት ቪዲዮ ላይ አልነበሩም። ቪዲዮ ኦሪጂናል ነው፣ የራሳቸው ነው ማለት ነው። ግን ዘፈኑ ይታወቃል፣ ዩቲዩብ ያውቃል ያን ድምጽ ማለት ነው። ስለዚህ አሁን ይሄ ምን ይሆናል? ለጊዜ ሰዓት ይቆጥራል። ለጊዜ ሰዓት እየቆጠረ 4000 ዎች አወር ስትገቡ 1000 ሰብስክራይብ ስታልፉና ክፍያ ለማስጀመር ስትሉ ቼክ የሚያደርጉ አባላት አሉ ማለት ነው። ይሄ በራሱ ዩቲዩብ ምን ያደርጋል? ሪቼክ ያደርጋል ማለት ነው። እስከ አሁን ቪዲዮዎቻችን እንዳለ የራሱ ኦሪጂናል ነው የሰው ነው የሚለው ሪቼክ ያደርጋል እንትን ክፍያ ለማስጀመር ማለት ነው። እንደነዚህ ነገሮች ከተገኙብን ምን ያደርጋል ማለት ነው? ቀጥታ ሰዓቱን ይቀንስብናል። ሪዩዝድ ኮንቴንት ተጠቅማችኋል ብሎ ከእንደገና እሱ ከተቀነሰ በኋላ የራሳችን ሰዓት ብቻ ደምሮ አስቀምጦ ከእንደገና 4000 ዎች አወር እንድንገባና 1000 ሰብስክራይብ እንድንገባ እድል ይሰጠናል ማለት ነው። ስለዚህ ቶታሊ አሁኑኑ እናንተ ይሄ በጣም ቤታችሁ ሁናችሁ እውቀት ያላችሁ የተለያየ ስራ ላይ ስራች ዘርፍ
ካርፔንቸር የሚሰሩ ስለ እንጨት ስራው፣ ሹፍርና የምትሰሩ ስለ እንዴት እንደሚነዳ ሊሆን ይችላል። ቲቺንግ ላይ የምትሰሩ የተለያየ ፊልዶች ላይ ጨርቃ ጨርቅ ላይ የምትሰሩ እንዴት ጨርቃ ጨርቆች የሆነ ፋሽኖች ሊሆን ይችላል። ብቻ በያዛችሁት ሾፒንግ ላይ ከሆነ ስለ ሾፒንግ ስለያዛችሁት ነገር ነው እንጂ ሌላ ተአምር ማምጣት የለባችሁም። መስራት ይቻላል። አሁን ጀምሩ። ካልጀመራችሁ ጀምራችሁ ከሆነ ደግሞ ተስፋ አትቁረጡ። ተስፋ አስቆራጭ ነው። እርግጠኛ ነኝ እኔም እናንተም አንድ ቀን በዩቱብ እንኮራለን። በርቱ። ወዳችኋለን። ሰብስክራይብ